أيها الصائمون القائمون، نحن داخل شهر كريم وموسم عظيم، ومعلوم أن شهر رمضان من أفضل الطاعات وأزكى العبادات، بل هو ركن من أركان الإسلام ومبنى من مبانيه العظام. كتبه الله الصيام على الأمم الذين من قبلنا، وكتبه على هذه الأمة الميمونة. قال جل شأنه: يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. ومقصود الصيام أن نتربى على التقوى. رمضان مدرسة كبرى يتربى فيها المؤمنون حتى يتزودوا للشهور الباقية. تعالوا بنا اليوم نقتبس من مدرسته ذكرى. ود مؤمنان يتكبروا ورست قبتنال رمضان الني ستن جيت الله يتمسجن يكون الحمد لله رب العالمين. رمضان سمتا فطرة عالمو باتك علي لوط استقبال سماي ግዙፍ ለውጥ ላይ ይከሰታል። የውባ ጀነት በሮቿ እንዲከፈት ይደረጋል። የጀሃነም በሮች ለወር እንዲዘጉ ይደረጋል። አላህ ጀነትን በየቀኑ እንድትዋብ ለመላእክት ትእዛዝ ይሰጣል። የሰው ልጆችን የነጻውን ጉዞ የሚያሰናክሉት ሸይጣናት እንዲጠፈሩ አላህ ያዛል። ግዙፍ ክስተት ነው የሚከሰተው። በማናየው ምናባዊ ዓለም ውስጥ ፍጥረት ዓለሙ ትልቅ ለውጥ ውስጥ ይገባል። ይሄ ወር ሲገባ ከሰማይ መላእክት እንዲዘንቡ ይደረጋል። ተነዘሉ الملائكة والروح فيها። በረመዳን በአንድ የተከበረች ምሽት መላእክት ይዘንባሉ አለ አላህ። ተንዚሉ አላለም፣ ተንዚሉ ይወርዳሉ ነው። ተነዘሉ ማለት ይረግፋሉ ማለት። መላእክት ከሰማይ ወደ ምድር ወርደው ምእመናንን የሚጎበኙበት ፍጥረት ዓለሙ በአጠቃላይ የሚለወጥበት ግዙፍ ክስተት ረመዳን። ይህን ክስተት ውስጥ የከተተን ጌታ አላህ የተመሰገነ ይሁን። አልሐምዱሊላህ ረብል ዓለሚን። የመጨረሻ ረመዳናችንም አላህ ያድርግብን። ታዲያ ፍጥረት ዓለሙ በዚህ ልክ ሲለወጥ እኛ ህይወት ላይ ረመዳን ምን ለውጥ አምጥቷል ነው ወይስ የረሃብ አድማ ውስጥ ብቻ ነው ያለነው? ረመዳን ለኛ አስተምሮት ሊሄድ የፈለገው ነገር ህይወታችን እየተከሰተን ነው ወይ? አላህ ጾምን ለምን እንደደነገገው ተናግሮ ሲቋጨው ለዓለኩም ተተቁን፣ ተቅዋን ታዳብሩ ዘንድ ይከጀላል። ህይወታችሁ ዘንድ ለውጥ ይመጣ ዘንድ ይፈለጋል። የረሃብ አድማ አይደለም አላህ ያሰበው። ከመጾማችን አላህ ይጠቀምም፣ ከማፍጠራችንም አላህ ይጎዳም። እናንተ ያደም ልጆች ሆይ ከናንተ ውስጥ ሴቱም ወንዱም ትንሹም ትልቁም ሰውም ጅኑም አንድ ሜዳ ላይ ሆናችሁ አላህን በጣም እንደሚፈራ አንድ ባሪያ ብትሆኑ ከስልጣኔችን ያህል አትጨምሩም ይላል አላህ። እንደዛውም ተሰብስባችሁ አመፀኛ ብትሆኑ ከኔ ስልጣን አታጎሉም ይላል። ታዲያ ዓላማው ለምንድነው ምን ጾመው? ለሱም ማይጠቅመው ከሆነ ለኛ ስለሚጠቅመን አላህ ወር ረመዳን ለዚህ ኡማ ደንግጎ በአንድ ወር ውስጥ የ11 ወር ስልጣን ይሰጣቸዋል። ዓላማው እሱ ነው። ረመዳን ማስራብ አይደለም። ረመዳን ከመራባችን አላህ ጥቅም አያገኝም። ያ አዩሃ الناس አንቱም الفقراء الى الله والله هو الغني الحميد። እኛ ከአላህ ከጃይነን ጾማችን አይጠቅመው፣ ማፍጠራችን አይጎዳው። ሶላት ሰገድ ካልሰገድክ ለአላህ አይጨምርም፣ ጥቅሙ ወደ አንተ ይመለሳል። በአንድ ወር ውስጥ የ11 ወር ስንቅል ይሰጠን አላህ አሰበ። የረመዳን የስልጣና ማዕከል ለውጦን እንዲወጣም ይፈለግባቸው መሰረታዊ ነገሮች አሉ። አንድ እንበል እስኪ። የመጀመሪያው ለጊዜ ያለንን ዋጋ እንድናስተካክል ረመዳን እድል ይሰጣል። አሁን ቀጠሮው እንደነገሩ ነው። ስብሰባዎች አርፍደው ይጀመራሉ። የኮሚቴ ስብሰባ፣ የድር ስብሰባ፣ የቢዝነስ ስብሰባ፣ የመድረሳ ስብሰባ፣ የትምህርት ቤት ስብሰባ ሁሉም ከጊዜ ጋር የተጣረዙ ናቸው። ሰው ቀጥሮ አንድ ሰዓት ማስጠበቃውን ተራ ነገር ነው።
ትንሽ ትራፊክ ጃም ይዞኝ ይላል ቀላል ነው ረመዳን ይመጣና ለጊዜ ለአንድ ሰዓት አይደለም ለአንድ ደቂቃ ዋጋ እንድትሰጥ ወር ሙሉ ይኮተኩታል በስልጠና ሳይንስ ውስጥ በስነ ለውጥ ሳይንስ ውስጥ አንድ ሰው አንድ ነገር ለ21 ቀን ካደረገው ለውጥ ውስጥ ይገባል ሀቢት ምን ልማድ ያረጋዋል አላህ ግን ከ21 ቀን ሌላ 8-9 ቀን ጨመረና 29-30 አረገው የተጓደለ ካለ እንዲሟላ አንድ ነገር ለ30 ቀን ስታደርገው ባህሪ የሆነ ይመጣል እሱ ነው ሊያሰለጥነ የፈለገው ለደቂቃ ዋጋ እንድትሰጥ ያረጋል እስኪ ልብ በሉ አዛን ከማለቱ ከ5 ደቂቃ በፊት አንድ ሰው ቢያፈጥር ጾሙ ትክክል ነው 5 ደቂቃ ዋጋ አለው ማለት ነው በእስልምና 3 ደቂቃ ሲቀረው ብታፈጥር ጾሙ ተቀባይነት አለው ችግር ውስጥ ወድቀሃል ማለት ነው ለ3 ደቂቃ በወር ውስጥ ትርጉም እንድትሰጥ አላህ ያደርጋል አዛን አለ እናፍጥርና አዛን ብሏል እናቁም ሚለውን ስልጠና ይሰጣል አራ አዛን አለ መብላታችሁን አቁሙ እንላለን ለሊት ለአንድ ደቂቃ ዋጋ አለው ማለት ነው እስልምና ውስጥ አንድ ደቂቃ ያለውን ዋጋ እስልምና ያስተምራል ወር ውስጥ ተሰለጥናለህ ለ11 ወር ታዘረዝረዋል አንድ ደቂቃ ልብ በሉ አንድ ደቂቃ ተራ ይመስለናል ለሙከራ በየዛ ውስጥ ያለው አንድ ደቂቃ ይዤ ቁል ሁወ አላህ አድን ቀረው 13 ጊዜ ቀረው 3 ጊዜ ቁል ሁወ አላህ አድን መቅራት ቁርአንን እንደማختም ነው ተብሏል 10 ጊዜ በየቀኑ አንድ ሰው ቁል ሁወ አላህ አድን 10 ከቀራ ጀነት ውስጥ ቤተ መንግስት ይገነባለታል ተብሏል በአንድ ደቂቃ ውስጥ ለአንድ ደቂቃ ዋጋ እንድትሰጥ ረመዳን ስልጠናውን ይሰጣል ለጊዜ ትርጉም እንድትሰጥ ጊዜ የምትጠየቅበት የህይወት ጸጋ እንደሆነ وعن عمره فيما افنى وعن شبابه فيما ابلى የቂያም ቀን ስራ ሳይጀመር ምዘና ከምንጠየቀው 4 ጥያቄ ውስጥ እድሜ ሰጥቼ ነበር በምን አጠፋው 5 ደቂቃ አላህ ዘንድ ሂሳብ ትቀርባለች لا يغادر صغيرة ولا كبيرة الا احصاها ትንሽም ትልቅም አላህ ይጠይቀናል እዚህ ቦታ ላይ ቲክቶክ ስታይ አንድ ሰዓት ምን ያረክ ነበር ጥያቄ አለ መዝገቡ ደግሞ ከባድ ነው ያሳልፈው ነገር የለው احصاه الله ونسوه ነው የሚለው አላህ እነሱ ረሱት እኛ መዝግበነዋል ይላል አላህ አይረሳም የዛሬ 40 ዓመት የሰራው ተጽፏል ለጊዜ ዋጋ እንድትሰጥ ረመዳን መጥቶ ኩትኮታ ይሰጣል ያኔ ቀጠሮ ታከብራለህ አዛን ሲል ላፍጥር እንደምትለው ቀጠሮ ሰዓት ሲደርስ ልህድ ማለት ትጀምራለህ አንደኛው ስልጠና እሱ ሁለተኛው ካለን አጭር ጊዜ አንፃር ረመዳን ይመጣና ትግስትን አስተምሮን ያልፋል ትግስት የሌለው ሰው ጥፋት ውስጥ ለመግባት የቀረበ አንዳንዱ ሰው ዚና የሚሰራው በሐላል እስኪያገባ መታገስ ባለመቻሉ ሶብር የሚባለው መሰረታዊ የህይወት ስንቅ ይጎለዋል ብዙዎቻችን በሐላል ነግደን ማደግ አልሳካልን ሲል ሶብርና ጣና አቋራጭ መንገድ እንፈልጋለን በማጭበርበር በመስረቅ የሰው ሀብት በማዝ ቼክ ይዘህ በመጥፋት ለመክበር ትጥራለህ አቋራጭ መንገድ ፎርጅድ ፌክ ነገር በመጠቀም ቶሎ ለመበልጸግ ሶብር የሚባለው መሰረታዊ ነገር ይጎለናል ረመዳን ይመጣና ሶብርን ያስተምራል እንዴት ያስተምረናል ቀን ጾመሃል እርቦሃል ፀሐዩን በርትቷል ጉሮሮ ደርቋል ከፊት ለፊትህ ቀዝቃዛ ሆይታል ለምን አትጠጣው ጾመኛ ነህ እስክታፈጥር መግሪብ አዛን እስኪል መጠበቅ ይጠበቅብሃል ሳታቀው አንድ ወር ሙሉ አላህ ይኮተኩታል በትግስት ከዓላማ እስክትደርስ የጎልህ ጥግ እስክትደርስ የስኬት ጫፍ እስክትደርስ ታገስ ማለት ለምን ይመስላችኋል ብዙዎቻችን መጽሐፍ ጀምረን ማንጨርሰው ሶብር አጥተን ነው የመጨረስ አቅም የመጨረስ ትግስት ረመዳን ውስጥ ይከተዋል ሳታቀው ከዓላማ ጥግ እስክትደርስ መሶበር አለብህ ዙህር ላይ ይርቦሃል አሱር ላይ ጉሮሮ ደርቋል መግሪብ ግን አልደረሰም መግሪብ ድረስ ትታገሳል ለዛ ነው ረመዳን كما ذكر عند ابن ماجه ላይ በተዘገበው ጾም ማለት ንስፉ ሶብር ተብሏል
የትግስት ግማሹ ጾም انما يوفى الصابرون اجرهم بغير حساب የተባለውን አንቀጽ ሙፈሲሮቹ እነዛ ታጋሾችን ምንዳቸውን ያለ ገደብ ነው የምንሰጣቸው ይላል አላህ እነዚህ አሉ ሙፈሲሮቹ الصائمون هم الصابرون ጾመኞች ናቸው ታጋሾች ማለት ጾም ትግስት ማስተማሪያ ማዕከል እርቦሃል ታገስ ነው እንዳትበላ ስለዚህ እስክታገባ ዚና እንዳትወድቅ ማለት ነው ሀብት እስክትዝ አታጨበርበር ማለት ነው መጽሐፍ ጀምረህ ቋጨው ማለት ነው ከግብህ እስክትደርስ ታገስ ማለት ነው ረመዳን ሶብር ወደ ህይወትህ ገባ ማለት ህይወቴ ተባረከ ነው ለዛ ነው ሰይድና ዑመር ምን ይላሉ ወጀድና ኸይረ አይሽና بالصبر ይላል እኛ እኮ የህይወታችንን ጣፋጩን ክፍል በሶብር አገኘ ነው ይላል ያለ ሶብር ከፓርት ከስራ አጋርህ ጋር መቀጠላችን ያስቀይማል ታስቀይመዋል እንለያይ ነው የምትለው ሶብር ይፈልጋል ትዳር ውስጥ ሶብር ይፈልጋል ታጠፋለህ ልጆች አሉ ትግስት ይፈልጋል ስራ ትግስት ይፈልጋል አላማ መቋጨት ትግስት ይፈልጋል ሶብርን የተሰጠው ሰው ይላሉ ነብዩ አለይሂ ሰላቱ ሰላም ትልቅ ነገር ተሰጠው ይላሉ ይዞ ውስጡ የሚያከስም ሰው ሰምቶ እንዳልሰማም ያል ጥግስ ኪደርስ የሚታገስ ትልቅ ስጦታ አላህ ሰጥቶታል ማለት ረመዳን ይመጣና ሶብርን ይሰጣል የህይወትን ትልቁን ቅመም ትዳርህ የሚቀጥልበት ስራህ የሚቀጥልበት ጓደኝነትህ የሚቀጥልበት ሶብር ሲኖር ብቻ ነው ሶብር ከሌለ ይቋረጣል ሶብር ከሌለ ይሰበራል ረመዳን ሁለተኛው ስልጠና እኔና አንተን ታጋሽ ማድረግ አላማችን እስክንደርስ ፍላጎታችን እስኪሞላ ታገስ መግሪብ ይደርሳል ግዴለህም ቀዝቃዛውን ውሃ ቆየው ይላል ግዴለህም መግሪብ አዛን ይላል ጣፋጩን ምግብ ትንሽ ወደ ኋላ ቆየው ይላል ረመዳን አላማው እኛን በመልካም ስነ ምግባር ማነጽ ነው ሶስተኛ እንጥቀስ በብዛት ስትመለከቱ ነገራትን መለወጥ ከባድ እንደሆነ ለራሳችን ነግረነዋል ሲጋራም ያጨሰው ሲጋራ ለመተው ያስባል አልችልም ይላል ጫትም ይቅምሰው ማቆም ይፈልጋል አልተሳካለትም ኢኮኖሚው ተበላበት ስራው ተበላሸበት ትዳሩ ተበላሸበት ሊያቆም ግን አልቻለም ማቆም አልችልም ይላል ምሳ ከበላ በኋላ ያችን አረንጓዴ ቅጠል ካላኘከ ዱንያ ትጨልምበታለች አልታገስም ይላል ረመዳን ይመጣና መለወጥ ትችላለህ ይላል አንተ ጠዋት ከሱብሂ በፊት ምግብ በልተህ ለ13 14 ሰዓት ያለ ሲጋራ ያለ ሺሻ ያለ ጫት ከቆየ ህይወትህን ሙሉ ማቆም ትችላለህ ማለት ነው እንዴት ቻልከው ሙሉ ቀን እንዴት ተሳካልህ ከሱብሂ ጀምረህ እስከ መግሪብ ድረስ እሱም ማረግ ከቻልክ ህይወትህን መለወጥ ትችላለህ ነው ትምህርት ለራስህ ምክንያት አትስተው አልችልም ብለህ አትንገረው እንደምትችል ረመዳን ግዴታ አድርጎ ለአንድ ወር ሙሉ ያሰለጥናል ትልቅ ስልጠና ይሰጣል ረመዳን መለወጥ ትችላለህ ማለት ነው ትችላለህ ለአንድ ሰው ጉድለት ማለት ከነክስል ቃድሪን አለ ተማሚ እየቻለ አልችልም እንደማለት ስንፍናዝሽ ምድር ላይ የለም ትችላለህ ነው የረመዳን ሶስተኛ መልእክት አራተኛ የረመዳን ትልቁ ትምህርት ምላስን እንድትጠብቅ ያረጋል አሁን ምላስ መርህ አጥቷል ማማት ተራ ነገር ነው ፌስቡክ ላይ ኮሜንት ኡስታዙን አሊሙን መሳደብ ተራ ነገር ነው አንዳንዴ በዲን ስም በማስጠንቀቅ ስም በመምከር ስም በማውገስ ስም የዓሊም ስጋ የኡስታዝ ስጋ የሙእሚን ስጋ የሼኽ ስጋ መብላት ተራ ነገር ሆኗል ውሸት ተራ ነገር ሆኗል ቅጥፈት ተራ ነገር ሆኗል አላማውን ካሳካለት መዋሸት የተፈቀደ ይመስለዋል ረመዳን ይመጣና ለምላስ ልጓም ያበጅለታል ነብዩ አለይሂ ሰላቱ ወሰለም ሰይዱል ኸልቅ من يلونا الحديث لي من لم يدع قول الزور يحسد مسكرنة والعمل به بسو مسرات يالاكو مسو فليس لله حاجة الله اكو كسو صم قد اللو بأن يضع طعامه وشرابه
ምግቡና መጠጡም ቢተወው አላህ ግድ የለውም ከሱ ጾማል። فاجتنبوا الرجس من الأوثان واجتنبوا قول الزور ጣዖት አምልኮን አላህ አውግዞ በተመሳሳይ የሐሰት ምስክርነትን ተው ብሏል። የሐሰት ምስክርነትን እንሰጣለን። የቻይናውን የጣሊያን ነው አይደለም እንዴ? ራሳችን በራሳችን ምስክሩነን እኮ ነው የምንሸጠው። የውሸት ምስክርነት እንደ ልብ ነው። ይሄን ተው ነው ለአንድ ወር። ይሄን ስትተው ለ11 ወር ስንቅ ይዘህ ትወጣለህ። ነብዩና መሐመድ አለይሂ ሰላቱ ወሰለም በሌላ ዘገባ ላይ اذا كان يوم صوم احدكم ያንዳችሁ እኮ የጾም ቀኑ ከሆነ فلا يرفث መጥፎ ነገር አይናገር ولا يفسق አመፀኛ ይሁን فإن سابه احد አንድ ሰው እንኳን ቢሰድበው ጾመኛ ነኝ ብሎት ይለፍ። ምላስ ልጓም ይይዛል። ተጠንቅቆ ማውራት ይጀምራል። ከቀኝና ከግራ ጻፊ እንዳለበት ያቃል ይመዘገባል። ኢላ ለديه رقيب عتيد የተናገርከው ሁሉ ይጻፋል። ሰውን ማማት ዑመር ኢብኑ الخطاب ማማት ያስፈጥራል ሁሉ ብለዋል። እሳቸው ከሌሎቹ ሷሃባ የተለዩበት አቋም ነው። ኢብኑ ሐዝም ይሄን አቋም ደግፎት ወጥቷል። ለምን አላህ አንድ ሰው ሌላን ሰው ማማት የወንድምን ስጋ መብላት ነው ብሏል። በልቶታል ነው የሚሉት ሰይድና ዑመር። ስለዚህ ለአንድ ወር የሰውን ስጋ መብላት ስታቆም 11 ወር ሙሉ ያ አኽላቅ እንዲከተል ይፈልጋል። ለዓለኩም ተተቁን ማለት እሱ ተቅዋን ታዳብሩ ዘንድ። ስለ ሰው ሲነሳ አላህ እንዳይፈትን ተጠንቀቅ። ሰው ዝቅ ብሎ ስታየው አብረህ እንዳትረግጠው አላህ ይፈትናል። እዛ ነው ኢማሙ ማሊክ ረዲየላሁ ተዓላ አንሁ እኔ እኮ ሰዎችን አቃለው ይላሉ። አይብ አልነበረባቸው፣ ህይወታቸው ጥሩ ነበር። ስለ ሰው ክፍተት ተናገሩ፣ አላህ ክፍተት አስገኘባቸው ይላል። እሱን ባወገዝከው ነገር ሊፈትንህ አላህ ቃል ገብቷል። አንተ የሰው ትዳር ወደቀ እያልክ አንተ በሰላም ልትቀጥል፣ ይሄ አላህ ህግ አይደለም። አንተ ባሪያውን ባነወርክበት መንገድ ከቶ ይፈትናል። እሱ እኮ እንዲህ ነው ባልከው ላይ እንዲህ ነው ትባላለህ። ረመዳን ይመጣና ምላስን ልጓም ይሰጠዋል። እንኳን ልታማ ሰው እንኳን ቢሰድብህ በስርዓት ጥለኸው ለፍ ተብሏል። እኔ ጾመኛ ነኝ ብለኸው ለፍ። ጾመኛ መሆንክህ ልብ በል። የተከበረ ረመዳን ውስጥ ነው ያለኸው። እንዳታምጽ፣ መጥፎ እንዳትናገር፣ እንዳታማ ነው መልእክቱ። የረመዳን አስተምህሮት እጅግ ብዙና ሰፊ ነው። የስልጠና ማዕከሉ ብዙ ትውልድን አውጥቶበታል። በትዕግስት ያስተምራል። ሱብሒ መስገድ ትዕግስት ይፈልጋል። ሐጅ ማድረግ ትዕግስት ይፈልጋል። በአላህ መንገድ ጂሃድ መታገል ትዕግስት ይፈልጋል። በዳዕዋ ላይ መጽናት ትዕግስት ይፈልጋል። ከሐላል ነግደ ማደር ትዕግስት ይፈልጋል። እስክታገባ ድረስ ከሐራም መቆጠር ትዕግስት ይፈልጋል። ረመዳን እሱ ስልጠና ሊሰጠን መጥቷል። አላ ወፈዐሉ الخيرات واستغفروا ربكم فيا فوز المستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. رمضان تمرت بيت بزو مقرافو تشالوت خطبة وتشاتش ميادرسوت هادلم تلقو علامة يراها بعد ما دلم عندنا ماربتنا لبك على شو كسامت بفيت رمضان اللي جبانو يتوابلنا رمضان مبارك تبابلنا ይሄው ዛሬ 10ኛው ቀን ላይ እንገኛለን። ለሊቱም 11ኛ ነው። ለሊቱ ምናልባት 18 19 ቀን ቀርቶታል። እነዚህ ውብ ቀናት ተሻግረዋል ወይ መስክረውልን ወይ መስክረውብን። የነዚህ ቀናት ከኛ መጉደል ግን ከህይወታችን ቀንሰው አልፈዋል። ከህይወታችንም አጉድለዋል። በርግጥ አላህ ተናገረ አያም ማዕዱዳት የሰጠዋችሁ የተቆጠሩ ቀን ነው፣ ተጠቀሙበት። ቁርአኑን ቅሩት። ተራዊ ከበደይ ብለህ እንዳጠፋ ተሐጁዱም እንዳልፍ። አሁን በረከቱን ሰብስብ፣ ረድኤቱን ሰብስብ። አላህ በዚህ ረመዳን ምሽት ውስጥ ውሳኔ ያስተላልፋል። ተጠቀምበት። ትእዛዝ ይሰጣል። መላእክት ይወርዳሉ የዓመቱን ውሳኔ ሊያስተላልፉ بإذن ربهم በጌታ ፍቃድ من كل أمر
ትእዛዝ ይዘው ነው መላእክት የሚወርዱት። እገሌ ለዓመታት በድህነት ቆይቷል፣ በዚህ ዓመት ሪዝቅ ይከፈትለት የሚባልበት ምሽት ሊሆን ይችላል። በበሽታ ላይ ቆይቷል፣ ጤንነት ይሰጠው የሚባለው ምሽት ረመዳን ውስጥ አለ። አላህ የዓመቱን ውሳኔ የሚያስተላልፍበት ምሽት ከፊት ለፊታችን አለ። ለይለቱል ቀድር የተከበረችው ምሽት ወይም ለይለቱል ቀደር የመወሰኛዋ ምሽት ተብላለች። አላህ በዚች ምሽት ውሳኔ ያስተላልፋል። በዓመት ውስጥ የሚደረገው መላእክት እሱን ትእዛዝ ይዘው ወደ ምድር ይወርዳሉ። بإذن ربهم من كل أمر ትእዛዝ ይዘው ይወርዳሉ። ምሽቷ የመወሰኛው ሌሊት ነች። إنا أنزلناه في ليلة مباركة በተባረከው ሌሊት አወርድ ነው ብሏል። በዚች ምሽት ውስጥ فيها يفرق كل أمر حكيم ነው የሚለው አላህ። የአላህ ጥበባዊ ውሳኔ በፍጥረት ዓለሙ ላይ ይወሰናል። ውሳኔው ላይ አንተ የት ነው ያለው? እኔ የት ነው ያለሁት? ሶላት እየሰገድን ዚክር እያለን እስትግፋር ዱዓ ላይ መላእክት ሲወርዱ ምን ላይ ነው የሚያገኙ? እነሱ ሲወርዱ ሰላሙን هي حتى مطلع الفجر ሰላሙን هي በሶስት ተፈስሯል። እሷ ሰላም ነች ማለት በዛች ምሽት መላእክት ወርደው ዒባዳ ላይ ያሉ ሙእሚኖችን ሰላም ይላሉ ተብሏል። ሰላም ከሚባሉት የት ነው ያለው ማለት ሰላሙን هي ማለት አላህ በዛች ምሽት ለምእመናን ሰላምን እንጂ አይወስንም፣ ጥሩን ነገር እንጂ አይወስንባቸው። ሰላሙን هي እሷም ሰላም ነች ማለት ሰላም የሰፈነባት ምሽት ነች። حتى مطلع الفجر ጎህ እስኪቀድ የተለየ ስሜት አለ። በተለይ ቀሪ 10 ቀናቶች ከፊት ለፊት ይጠብቁናል። ዝግጅታችን ምን ያህል ነው? አላህ ተጠቅመው ከሚወጡበት አላህ ያድርገን። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا مريضا إلا شفيته ولا ميتا إلا رحمته ولا غائبا إلا رددته ولا مسجونا إلا فككته ولا رزقا إلا وسعته ولا ذرية إلا باركته يا أكرم الأكرمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.